ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? ከኔ ያለው ሰላም ነኝ ያለው አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት እቃ የሚገራርም እቃ ይዤ መጥቻለሁ ማለት ነው። እስከ መጨረሻው ተከታተሉኝ፣ እስከነ ዋጋው ነግራችኋለሁ ማለት ነው። እንደምትመለከቱት ይህች አልጋ የምታምር አልጋ ናት ማለት ነው። ከጣውላ ቤት ወጥቶ ስለነበረ እንደዚህ ግን ያው ትንሽ አቧራ ስላለው ነው አልተወለወለም ማለት ነው። አቻኩሎ ነው ማለት ይህች ዋጋ እንግዲህ በአሁኑ ሰዓት 40 ሺህ ብር ነው ማለት ነው። በዚህ በኩል እንደምታዩት በሰማያዊ ከለር እና ወርቃማ ከለር የተቀባ አልጋ አለ ማለት ነው። እንደዚሁ ሜትር ከ50 ሜትር ከ50 ናቸው። የታችኛቱም ሁለት ኮሜዲኖ አላት ማለት ነው። 12 ነው መሰል እንደዚህ አለው ማለት ነው። መሳቢያና በር ሶኬት አላቸው፣ አምፖል አላቸው። ዲዛይን ሁሉ የሚያምር ነው ማለት ነው። ፍራሹም ሁሉም ሆኖ 40 ሺህ ብር ማለት ነው እስከነ ፍራሹ። የዚህ ዋጋቸው አንድ አይነት ተመሳሳይ ነው ማለት ነው። ማቴሪያሉ ተመሳሳይ ኤምዲኤፍ ነው ማለት ነው የምንጠቀመው። የሀገር ውስጥ አይደለም የውጭ ኤምዲኤፍ ነው ማለት ነው የምንጠቀመው። ይሄም ዋጋው በሽሮ ከለር እና በቡኒ ከለር ነው የተቀባው ማለት ነው። አልጋው ዋጋቸውም አንድ አይነት ነው። ፍራሹ ኤክስትራ ነው ማለት ነው። እንደምታዩት ኤክስትራ ነው ማለት ነው። የዚህም ዋጋ 40 ሺህ ብር ነው ማለት ነው። እንደምትመለከቱት ከላይም ከታችም ያለው አምፖል ማብሪያና ማጥፊያ ያለው ሶኬት ያለው ማለት ነው። እንደምትመለከቱት ይህች አልጋ እንግዲህ ያው ከታች ያለው አልጋ ሰማያዊ ከለር ያው አንድ አይነት እነዚህ የራሷ ማላበሻ ነው ማለት ነው። መዋቢያዋ ከላይ 3 መሳቢያ ሜትር ከ20 ነው ማለት ነው። የዚች አሁን በአሁኑ ሰዓት 17 ሺህ ብር ነው ማለት ነው። በዚችም እንደዛው ናት ዋጋዋ። ከለሯ ደግሞ የዚች ከዚህ በኩል ያለው አልጋ ነው ማለት ነው። ተመሳሳያ በአንድ ላይ የሚሄዱ ናቸው ማለት ነው። የዚችም ዋጋ 17 ሺህ ብር ነው ማለት ነው። እንደምትመለከቱት የሚገራርሙ እቃዎችን እንሰራለን። አድራሻችን ወሎ ኮምቦልቻ ነው። ዘዙን የትም እናደርሳለን ማለት እንደምትመለከቱት። ይህም ቁምሳጥን እንግዲህ የቅድሙ አልጋ የቡኒው አልጋ አጋጣሚ ነው ማለት ነው። እንደምትባለ 3 ተከፋች ነው። እዚህ ውስጡ ተቀባብቷል። ከውጭ ያለው በር እንደዚህ ወርቃማ የተቀባ ነው። ሁሉም ከዚህ በኩልም እንደዚህ መደርደሪያ 3 መደርደሪያ ያለው የሚያምር ነው ማለት ነው ዲዛይኑ። ከላይም እንደዚህ ትላልቅ ነገር ያስቀምጣል ማለት ነው። ኮምፎርት የተለያየ ነገር ትላልቅ ነገሮችን መያዝ የሚችል ነው ማለት ነው። የዚህ ዋጋ አሁን በአሁኑ ሰዓት 38 ሺህ ብር ነው ማለት ነው። ኤምዲኤፍ ነው። ውስጡ ስፋቱ በ40 ቁመቱ ሜትር ከ2 ሜትር ከ30 ስፋቱ ሜትር ከ60 ነው ማለት ነው። የጥልቀቱን ነው 40 ያልኳችሁ። ይሄ ደግሞ ሜትር ከ80 ነው ማለት ነው። በ4 ኮምፎርት የለውም። ቁመቱ 190 ነው ማለት ነው ቁመቱ። እንደምትመለከቱት ከዚህ በኩል ያለው 2 መስታወት አለው ማለት ነው። ከታች ያለው አላጋው ደግሞ ከዚህ በኩል ነው ያለው ማለት ነው። ከታች እንደዚህ 2 መሳቢያ ያለው የሚያምር ነው ማለት ነው። እንደምትመለከቱት ከየትኛውም ቦታ ሆናችሁ መጠቀም ትችላላችሁ ማለት ነው። እንደዚህ ትላልቅ መሳቢያ ስላለው ብዙ ነገር ታስቀምጡበታላችሁ ማለት ነው። የዚህ ዋጋ እንግዲህ በአሁኑ ሰዓት ያው ኮምፎርት የለውም እንደዚህኛው ቢሆንም ግን ሜትር ከ80 ነው ማለት ነው። ያኛው ሜትር ከ60 ስለሆነ የዚህ ዋጋ 38 ሺህ ብር ነው ማለት ነው። ተመሳሳይ ነው ዋጋቸው። እንደዚሁ ነው የዚህም አሁን እንደምትመለከቱት ይሄም የዚህኛው አንድ አይነት እቃ ነው ማለት ነው። ዲዛይኑም ሁሉም ስራውም ሁሉ እንደምትመለከቱት በማሽን የወጣ ነው ማለት ነው። በዚህም በኩል ያለው እንደዚሁ ከዚህ በኩል ያለው ማላጋው በቃ ያለ ነው ማለት ነው። ከታችም ከዚህ ታች ያያችሁትን እዚህም አለ ማለት ነው። እንደምትመለከቱት የዚህም ዋጋ እንደዛው 38 ሺህ ብር ነው ማለት ነው። እንደምትመለከቱት በዚህ በኩል በሌላ በሽሮ ከለር የተቀባች አለች ማለት ነው። በእርግጥ አንድ አልጋ ላሳየኋችሁ ማበጣ ሆኖ ነው ከለሩ የዛው አይነት ስለነበረ አንዱ ተጠቅመን ነው የዚህ አይነት ልጅ ደግሞ ሽሮ አልጋው ማለት ነው። እንደምትመለከቷት ይችም ያው በቀለም ብቻ ነው ልዩነት ያለው ማለት ነው። እና እዚህ ጋር መሳቢያ ላይ ነው። ይሄ 4 መሳቢያ ነው ያለው። ይሄኛው 2 መሳቢያ ነው ያለው ማለት ነው። እንደምትመለከቱት የሚያምር አድርገን ሰርተነዋል። ቀለሙንም ሁሉንም ማዘዝ ከፈለጋችሁ ስልኬን አስቀምጥላችኋለሁ። ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። እንደምትመለከቱት የሚያምር ስራ እንሰራለን ማለት ነው። በዚህ በኩል ደግሞ 2 ተከፋች ቡፌ ያሉ ማለት ነው። 2 አይነት 2 ተከፋች እንደዚህ እናገኛለን ማለት ነው። ፓርቲሽን 2 ፓርቲሽን አድርገንለታል። ከውስጥ እንደዚህ መሰገጫ አለው። ቁልፍ ስንቆልፍ እንዲይዝልን ይሰገጣል ማለት ነው። መሰገጫ የሚባል አለ ማለት በዛ ይያዛል። ከታች እንደዚህም 2 በር ይከፈታል ማለት ነው። እንደዚህ የቦታ ሁኔታ ነው ማለት ነው። ይሄ በዚህ በኩልም ያለው እንደዚህ ሆኖ አንድ አይነት ተመሳሳይ እቃ ናቸው። ዋጋቸው እነዚህ አሁን በአሁኑ ሰዓት 15 ሺህ ብር ነው ማለት ነው። በዚህ በኩል ያለው ቁም ሳጥን ቡፌ ደግሞ የምትገርም ቡፌ ባለ 4 ተከፋች ሜትር ከ60 አለች ማለት ነው። እንደምትመለከቱት ከዚህ በኩል መሳቢያ ከዚህ በኩል እንደዚህ በር የተከፋች አለ ማለት ነው። መሀል ላይ ያደረገው ፓርቲሽን የሌለው ባለ የተለያየ ነገር ከፍ ከፍ ያ ነገር እንዲቀመጥ በሚል ነው። ግን እሱን እንደ ፍላጎታችሁ ማለት ነው የምንሰራው፣ ችግር የለውም ማለት ነው። በዚህ በኩል ያለው እንደዚሁ
መደርደሪያ ያለው ማለት ነው። ከታችም ያለው ዲዛይኗ የምታምር ናት። ይሄ ደግሞ የሽሮ ከለሩ ነው ማለት ነው። አልጋውና ቁም ሳጥኑ አይታችሁታል፣ ሳይቻችኋለሁ ማለት የዛ ነው ማለት ነው። ከለሩ ያስታውቃል። ወደ ኪችኑ ስንመጣ ደግሞ እንደዚህ 2 ሜትር ነው ማለት ነው። ኪችኑ 5 ተከፋች ነው። ከላይም 5 ከታችም 5 ነው ማለት ነው። በዚህ በኩል እንደዚህ መደርደሪያ ያለው፣ በዚህ በኩል ያለውም ደግሞ የለውም። ተለቅ ተለቅ ያለ ነገር ይቀመጥበታል ማለት ነው። ከተፈለገ ማድረግ እንችላለን፣ ፍላጎታችሁ ነው እሱ። 2 ሜትር ነው ማለት ነው። ወደ ላይ ደግሞ 2 ሜትር ከ20 ምናምን ነው ቁመቱ ማለት ነው። 2 ሜትር ከ20 እንደዚህ በዚህ በኩል 4 መሳቢያ አለ ማለት ነው። ለአጠቃቀም ምቹ ነው ማለት ነው። ይሰራ ነው ምቹ አድርገን ነው። የሚገርም ኪችን ነው ማለት ነው። እንደምትመለከቱት የሚገርም ኪችን ነው። የዚህ ዋጋ በአሁኑ ሰዓት 39 ሺህ ብር ነው ማለት ነው። 39 ሺህ ብር ሁሉ ከላይ ያለው ቶፕ ነው ማለት ነው። ነበረድ ከሆነ ይጨምራል። ነበረዱ በጣም ውድ ስለሆነ ይጨምራል ማለት ነው። በነበረዱ ሂሳብ ሰርቼ ስለማላቅ በዚህ ነው የማውቀው። እንግዲህ ይሄ በዛም ከፈለጋችሁ ሂሳቡን ኮሜንት ላይ አስቀምጡልኝ አወጣላችኋለሁ ማለት ነው። ይሄና ይሄ አሁን ኪችኑ አንድ አይነት ኪችን ነው ማለት ነው። እህትማማቾች ናቸው ያዘዙን። በጥራት አድርገን የሰራላቸው ማለት ነው። እንደምትመለከቱት በዚህ በኩል እንደዚህ 4 መሳቢያ ያለው፣ በዚህ በኩልም እንደዚህ ዋጋው የዚያው አይነት ነው 39 ሺህ ብር ማለት ነው። ይሄም ሁሉም ነገር እንደ ፍላጎታችሁ ነው ማለት ነው የሚሰራው። ፓርቲሽን፣ የተለያዩ ቀለም፣ ሁሉም ነገር በምርጫችሁና በፈለጋችሁት ሁኔታና መሰረት ነው የሚሰራው ማለት ነው። ይሄም አሁን ይሄ 3 ኪችን አሳየኋችሁ፣ አንድ አይነት ኪችን ነው ማለት ነው። እንግዲህ እንደምትመለከቱት ከታች በዚህ በኩል ያለው 4 መሳቢያ ሁሉንም አሳይቻችኋለሁ። ዋጋውም አንድ አይነት እንደሆነ ነግሬያችኋለሁ። ከላይ የሚተጠቀሙት ቶፕ እንግዲህ አንድ አይነት ነው ማለት ነው። እንግዲህ ወደዚህኛው ስንመጣ ይሄኛው ኪችን ብቻ ነው ከፍ ያለ ኪችን ያለው ማለት ነው። ይሄ ባለ 6 ተከፋች ነው። ባለ 6 ተከፋች ነው ማለት ነው። ከላይም ያለው ከፍቼላችኋለሁ። የዚህ ዋጋ እንግዲህ 42 ሺህ ብር ነው ማለት ነው። 2 ሜትር ከ44 ነው። 5 ተከፋች ነው። ብዙ ማቴሪያል ይወስዳል ማለት ነው። ዋጋው ላይ እዚህን ስላላኩት ነው። ቆይ ልጨርሳችሁ። አንድ አይነት እንትን ነው ቀለሙ፣ አንድ አይነት ነው። ቀለሙን በፈለጋችሁበት ሁኔታና ከለር ነው የሚቀባው። አብሽሪ ችግር የለውም ማለት ነው። እሱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለማበረታታት ሞክሩ። ወዳችኋለሁ። አድራሻችን ወሎ ኮምቦልቻ ነው። አላችሁበት ቦታ እየሄድን እንገጥማለን ማለት ነው። የትኛውን ቦታ ላይ እንገኛለን ማለት ነው። ራያ ቆቦ የገጠምነው እቃ ነው ማለት ነው። ይሄ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም።